ሰላም ጤና ይስጥልን እዚህ ላይ የምናየው ብሎክ እና ኮምፓውንድ ስቴትመንት የሚባሉ ኮንሴፕት አለ ፕሊስ ይሄኛው የሚጠቅመን ለኢፍ እና ለሉፕ ነው ስለዚህ ሉፕ ወደፊት እንማራለን ኢፍ ኮንዲሽን ላይ ያየናቸው ቱቶሪያል 14 ላይ ማለት ነው ሌክቸር 14 ላይ ያየነው ይሄኛው ጠንከር ያደርግልናል ስለዚህ እዚህ ላይ ትንሽዬ ለማየት እንሞክር int a እንበል int a b እንበል cout enter two numbers cout enter two numbers ሁለት ቁጥሮችን እንድናስገባ እናደርግና ከዛ cin a cin b ሁለት ቁጥሮችን ተቀበልን ልናወዳድር ነው እንቅድም እንዳወዳደር ነው ኦር ደግሞ ሌላ ኮንሴፕት እንያዝ እዚህ ጋር ምክንያቱም ብዙ ምርጫዎች ስላሉን የሚሰሩ ብዙ አሉ ኢቭን ነው ኦድ ነው የሚለውን ቼክ እናድርግ ኮሜንት እዚህ ጋር እናድርገውና write a C++ program write a C++ program which rates a number and check if the number is even or odd ነው ወይስ even ነው የሚል ቼክ እንዲያደርግልን የፈለግነው ስለዚህ ቁጥር ተቀበልን even ነው odd ነው የሚለውን የምናረጋግጠው even ማለት ለሁለት ተካፍሎ ምንም ቀሪ የሌለው ማለት ነው ቀሪው 0 የሆነ ለሁለት ተካፍሎ ቀሪው ቺ ኢኳል ሳይን ነው እኩል ነው ወይ አይነት ነው ስለዚህ ቀሪው 0 ከሆነ even ነው ማለት ነው ስለዚህ cout even የሚል ሜሴጅ ስላሽ እናደርግና እዚህ ጋር even ነው አለዚያ odd ነው ማለት ይቻላል አለዚያ ማለት else ነው ስለዚህ else ምንድነው else ከሆነ cout odd የሚል ሜሴጅ መስጠት እንችላለን ማለት ነው ስለዚህ የሆነ ቁጥር እንሰጣለን ቼክ እናደርጋለን even ነው ወይስ odd ነው የሚል ነው ሐሳቡ enter two numbers ይላል this is ስህተት ይሄ ስህተት አይደለም ሎጂካል ኤረር ነው ምንድነው ሎጂካል ኤረር ነው እዚህ ጋር አሰራሩ አንድ ሰው ቁጥር ሁለት ቁጥር ሰጥ ስንለው ስህተት ነው በራሱ ምክንያቱም ኪቦርዳችን ሲኢን ያለው ለአንድ ቫሪያብል ነው እንድናስገባ የሚፈቅደው ስለዚህ እቺኛው enter a number እንበለው enter a number እንበለው ቁጥሩን አስገባ ያለን ነው 5 ቁጥር ብንሰጠው ምንድነው የሚሆነው odd ስለዚህ 5 ሲካፈል ለ2 ቀሪው 0 ነው የሚለው false ነው 5 ሲካፈል ለ2 ቀሪው 1 ነው ቀሪው 5 ብር ቢኖረው ለ2 ሰው ብናካፍል ቀሪው 1 ስለሚሆን odd እንላለን ማለት ነው እሺ የዛሬው የዚህ ዓላማ ኮምፓውንድ ስቴትመንት ወይም ብሎክ ሲምፕል ስቴትመንት አለ ኮምፓውንድ ስቴትመንት ወይም ብሎክ የሚባላል ሲምፕል ስቴትመንት ማለት እቺን እንተዋትና አንድ ስቴትመንት ሲሆን ሲምፕል ስቴትመንት ይባላል አንድ ስቴትመንት ሲሆን ሲምፕል ስቴትመንት ይባላል ብዙ ከሆነ ግን ኮምፓውንድ ስቴትመንት ይባላል ብዙ ሲሆን ምን ማለት ነው ለምሳሌ cout ብለን ሃይ አለን አዲስ መስመር እናደርገው this is አንድ ስቴትመንት ነው አንድ ሰማይ ኮለን ያለው ማለት ነው this is simple statement simple statemenቱ በፍሬንች ብሬስ ወይም ከርሊ ብሬስ ውስጥ ባናስገባው አንድ ስቴትመንት ከሆነ ምንድነው የምንለው simple statement ነው የምንለው ማለት ነው እዚህ ጋር ቢኖርም ባይኖርም what about ሁለት ብናደርገው ብሎክ ወይንም ኮምፓውንድ ስቴትመንት ይባላል ብሎክ ወይንም ኮምፓውንድ ስቴትመንት ይባላል ማለት ነው ብሎክ ወይንም ኮምፓውንድ ስቴትመንት ይባላል ብሎክ ወይም ኮምፓውንድ ስቴትመንት የሚባለው ከአንድ በላይ ስቴትመንት የሆኑ ነገር ግን በምን የተያዙ የታሰሩ ናቸው በሌፍት እና ራይት ብሬስ የታሰሩ ሲሆኑ ብሎክ ወይንም ኮምፓውንድ ስቴትመንት ብሎክ ይባላል or
ኮምፓውንድ ስቴትመንት ይባላል ማለት ነው። ኮምፓውንድ ስቴትመንት ይባላል። ብሎክ ወይም ኮምፓውንድ ስቴትመንት ይባላል ማለት ነው። what about if it is እንዲህ ብንተወስ ሁለት ስቴትመንት ነው ያለው ብሬስ ባይኖር ኮምፓውንድ ስቴትመንት ወይም ብሎክ እንለዋለን አንለውም። ይሄም ራሱን የቻለ ስቴትመንት ነው፣ ይሄም ራሱን የቻለ ስቴትመንት። ብሎክ ሲሆን ግን እንደ አንድ ነው የምናየው። በአንድ ኮንዲሽን ሁለቱንም መቅረጽ ይቻላል ማለት ነው። በዚህ ወይ እንያዘው። ስለዚህ ብሎክ ኤንድ ኮምፓውንድ ስቴትመንት የሚባለው ይሄ ነው። ልዩነቱን ለማወቅ በደንብ አንደርስታንድ እንድናደርገው የቀደመውን ፕሮግራም እንመልሳትና እስኪ ምን ሊሆን ይችላል የሚለውን ነገር አብረን እናያለን። ስለዚህ ይሄ አንድ ቁጥር ከኪቦርድ ተቀበልንና አወዳደርን ኢቭን ነው አለን። ኢቭን ነው ካልን በኋላ እዚህ ጋር ሌላ ነገር እንጨምር። see out I am not the part የሚል ሜሴጅ ዲስፕሌይ እናድርግ። I am not the part ይላል። እዚህ ጋር ሐሳቡ ለሁለት ተካፍሎ ቀሪው 0 ከሆነ ኢቭን ዲስፕሌይ ያደርጋል። ኤልዝ ብሎ ደግሞ ያለውን ኦድ ዲስፕሌይ አያደርግም። why because true ሲሆን ይሄኛው ነው፣ false ሲሆን ይሄኛውን ዲስፕሌይ ያደርጋል ማለት ነው። ላይን ነምበር 15 line number 16 it is displayed irrespective of the condition of this statement whether true or false ቢሆን trueም ሲሆን evenም ሲወጣ ዲስፕሌይ ይሆናል፣ falseም ሲሆን ዲስፕሌይ ይሆናል። ለምን? ከኤልዝ ጋር አንድ ሲምፕል ስቴትመንት ነው ተያያዥነት ያለው ወይም አንድ ኮምፓውንድ ስቴትመንት። ይሄ ኮምፓውንድ ስቴትመንት አይደለም። ለምን? በብሬስ ስላልተያያዘ። ስለዚህ ይሄ ነገር ትሩ ሆነ አልሆነ ጉዳዩ አይደለም። ሁሌም ኤክስኪዩት ያደርጋል ማለት ነው። ሁሌም ኤክስኪዩት ያደርጋል። ስለዚህ ይሄኛው ኮንዲሽን ትሩ ከሆነ ይሄን፣ ፎልስ ከሆነ ይሄኛው ግን ትሩ ቢሆንም ፎልስ ቢሆንም ዲስፕሌይ ይሆናል የሚለውን እኔ ራን እናድርገው። ራን ስናደርግ ኢንተር ኤ ነምበር አለኝ። 7 ቁጥር አልኩት። 7 ስለው ኦድ ዲስፕሌይ ሆነ፣ ኢቭን ዲስፕሌይ አልሆነም። ኦድ ዲስፕሌይ አም ናት ዘ ፓርት የሚለው ዲስፕሌይ ሆነ። why because ከኦድ ጋር ስለሆነ ወይም ፎልስ ስለሆነ አይደለም፣ ፓርቱ ስላልሆነ ነው። የኮንዲሽኑ ፓርት አይደለም። ራን አድርገን ኢቭን እንዲወጣ አድርገን ደግሞ ሲወጣ እናየዋለን። ስለዚህ ራን እናድርግ። 6 ቁጥርን እንስጠው። ኢቭን ነው 6 ቁጥር። ኢንተር ስትሉት ኢቭን እና አም ናት ዘ ፓርት የሚለው ይወጣል። በሁለቱም ሳይድ ይሆናል ማለት ነው። what about ብሎክ ካደረግነው ወይም ኮምፓውንድ ስቴትመንት ብናደርገውስ? ኮምፓውንድ ስቴትመንት ብናደርገው ምን ይሆናል የሚለውን እንይ። ኮምፓውንድ ስቴትመንት ሲሆን ስንዘጋው ትሩ ሲሆን ኢቭን ዲስፕሌይ ይሆናል። ፎልስ ሲሆን ሁለቱ ዲስፕሌይ ይሆናል። አም ናት ዘ ፓርት የሚለው ኢቭን ሲወጣ ዲስፕሌይ አይሆንም። ምክንያቱም የዚህ ወንድም ነው። የማን ወንድም? የኤልዝ ባለቤት ወይም ኤልዝ አብሮ የያዛቸው የኤልዝ ልጆች ናቸው እንበል እነዚህ ሁለቱ። ምክንያቱም ኤልዝ በብሬስ ስለተያያዘ ሁለቱን ስቴትመንቶች this is called compound statement ማለት ነው። ራን እናድርግ። enter a number አለኝ። ኢቭንን ላስከትል። ኢቭን ስል አይወጣም ይሄኛው because የዚህኛው እንጂ ከኢቭን ጋር ከኮንዲሽኑ ጋር ተያይዟል ማለት ነው። አሁን ከኤልዝ ኮንዲሽን ጋር የተያያዘ ስለሆነ ነው። ራን እናድርግ። በድጋሚ ራን እናድርግ። 5 ቁጥርን እንስጠው። 5 ቁጥር ስንሰጠው ኤልዝ ፓርት ስለሆነ ሁለቱም ዲስፕሌይ ይሆናል። ሁለቱም ኦድ እና አይ አም ናት ዘ ፓርት የሚለው ዲስፕሌይ ይሆናል። ምክንያቱም ከኤልዝ ኮንዲሽን ጋር ስለተያያዘ። እዚህ ጋር ማድረግ አይቻልም? ይቻላል። እንዴት እናድርግ? ኮምፓውንድ ስቴትመንት ማድረግ ነው የሚጠበቅብን። ኮምፓውንድ ስቴትመንት ማድረግ ነው የሚጠበቅብን። ስለዚህ ይሄን ለማድረግ እንዝጋውና ይሄንን ኮምፓውንድ ስቴትመንት እንዲሆን see out I am the part የሚለውን እንስጠው። I am the part የሚለውን እንስጠው። ስላሽን እናድርግ። እንዝጋ። ዴድ ታንታን። ስለዚህ ራን ስናደርግ ኢቭን ከሆነ ሁለቱ ዲስፕሌይ ይሆናሉ። ኦድ ከሆነ ሁለቱ ዲስፕሌይ ይሆናሉ። ኢቭን ከሆነ እነዚህ ዲስፕሌይ አይሆኑም፣ እነዚህ ዲስፕሌይ ይሆናሉ። ኦድ ከሆነ ይሄ ዲስፕሌይ አይሆንም፣ ይሄኛው ደግሞ ዲስፕሌይ ይሆናል የሚለውን እናያለን ማለት ነው። ራን እናድርግ። 6 ኢቭን I am the part ኢቭን ነው I am the part የሚል ይወጣል። አንድ ላይ ናቸው። በዚህ ኮንዲሽን ነው ዲስፕሌይ የሚሆነው። ሁለተኛ ደግሞ እንደገና ራን እናድርገው።
enter a number አለኝ 7 ቁጥር እንድስተው I am odd I am not a part የሚል ዲስፕሌይ ያደርጋል so ይሄን ይመስላል በድጋሚ please subscribe አድርጉ ላይክ አድርጉ and ኮሜንታችሁን እንጠብቃለን ኮንቲኒየስ እንዲሆን ማለት ነው ለሁሉም ዩኒቨርሲቲዎች ውስጥ ላሉት ተማሪዎች በጣም ይረዳል ብለን እናስባለን በአለም አቀፍ ደረጃ ደግሞ የተለያየ ቦታ ላይ ስራ ማለት ለትምህርት ላይ ያላችሁ ሰዎች አንዳንድ ኮንሴፕቶች ምናልባት ግልጽ ሊሆን ይችላል ስናያቸው የሚለውን እንወስዳለን ስለዚህ ፕሊዝ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ለጓደኞቻችሁ ባይ ባይ ኢትዮ ፕሮግራሚንግ YouTube channel